ታታለህ። እሺ ቆይ ያዛት እንዳትል ያዛት ፍራንክ ነው የመራቸው ነው ደግሞ እንዴት የተገላለጠችው ስማ ኧረ በስመ አብ ይምሯል ነው። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሰን መተናል። ያው ይሄን ሰሞን እያሳለፍን ያለው ቆይቺ ልጅ ግን የሆነ ሰው ለማሰናከል ሆን ብላ የወጣች መስለው አለባበሷ ምኗ የሆነች ምን ልበላችሁ ሆን ብላ ተከፍሏ ወይ የሆነ ነገር ብቻ ሆን ብላ ሰውን ለማጥቃት እንደሚወጣ ለምሳሌ አንበሳ ርቦት ሰውነቱን አዘጋጅቶ ምናምን እንደሚወጣ ምናምን አይ ነገር እንደዛ ነው አክሽኗ። ልጅቷ ካየችው አለባበሷን ነገር እያያችሁ ነው። ልጅቷ ማለት ነው ይሰብ መንገዱ ያደክማል። ሄርሜላ ታደክማለች። ስነ ስርዓት እሺ። እና ግቢው በጣም ሰፊ ከመሆኑ የተነሳ ማለት ነው ይሰብ ጀለስ ቆይ ፍቅር ምንም እኮ ሂስትሪ የሌለው ነው የሚመስለው እኮ አብር ምንም አይነት የትዳር አይነት አግብቶ ማያቅ ምናምን አይነት ነገር ነው የሚመስለው። የአብርሽ ሪያክሽን አሁን እዚህ በቃ ምንም አግብቶ ማያቅ በቃ ወንደላጤ አይነት ነገር ነው አክሽን። የልጅቷን አለባበስ ደግሞ አያያዛቸውን የሚያደርጉት ሪያክሽን ምናምን ተመልክቱ ብቻ። ለማንኛውም ሰላም የተወደዳችሁ የዩቲዩብ ቻናል ቤተሰቦች ዛሬም እንግዲህ አብርሽና ሄርሜላ ማቆራመጣት ሁለቱም እንግዲህ ፌንት ጭናለች እያሉ ነው ውሃ ውስጥ ላይ እንደዚህ ትርኢት እያሳዩ ነው እና የሚሆነውን እናያለን። እስቲ እንመልከተው። ለማንኛውም ግን ልጅቷ አለባበስ የሆነ ወጣ ያለ ሆን ብላ ለማሰናከል ነው። የለስ እንደ ፍቅረኛ እዛ ሚስቱና ልጁ እዛ ብቻቸውን ናቸው። እሱ እዚህ ምንም እንዳልተፈጠረ ምንም ሂስትሪ እንደሌለው ሰው እዚህ ፈታ ይላል። እንግዲህ ቤተሰቦች እንደዚህ አይነት ሰው ሲያጋጥም ያው አይግጠማችሁ ነው የሚባለው። እንግዲህ በስመ አብ በውጭ ሀገር ያላችሁ ሴቶቻችን እዚህ ያላችሁ ሴቶች እንዲህ አይነት ሰው እንዳይግጠማችሁ እንዴ ከእንደዚህ አይነት ወንድ ይሰውራችሁ ነው የምላችሁ። ምንም አይደላችሁም። እንግዲህ ብቻ እኔ በጣም ያስገረመኝ ነገር ነው ምንም ፕራንክ ያመጣሽ ለዛ ነው። እስቲ የፍራንኩን ፓርት እንይ እስቲ። ለማንኛውም በቃ እንትን እንዳለ ሰው ምንድን ነበር የሚባለው? በቃ ዝም ብለሽ ውደቂ ምናምን አውቀው ነው። ዋ እኔ የምራቸው መስሎኝ፣ ግን ልጅቷ አንጀቴን በልታ ነበር። ያው ሰው አይደለ የሆነ ነገር ሲፈጠር ትደነግጣለህ። ግን ማንም ሰው ላይ ምንም ያርገን ክፉ ነገር አይደርስበት። ልጅቷ ግን አስተናግዳለች። አውቀው ከሆነማ ኖርማል እንደምሰምጥ ሰው ነው አክት ማለት መጣውልሽ እንዲደነግጥ ፈልጋ ነው እንዴ ልጅቷ? ቆይ እኔ ጥያቄ እንዲደነግጥ የምር የኔ ፍቅር የኔ ቆንጆ ምናምን ቢል ነው የፈለገችው። ግን እኮ ዋናው ላይ ካያችኋቸው እያቀፋት ነበር። አጉል ንክኪዎችንም አይተናል። ይሄ ከባለ ትዳር ሰው ጋር አይጠበቅም። ግን የወደቀች ሰዓት ምን እንዲላ ፈልጋ ነው የብር
አልፈልግም። እኔ ግን እየዞረብኝ ነው። ምን እንደሆንኩ አላውቅም። የምር ግን አይታችኋል። እኔ ለሌላ ነገር ሳይሆን በጣም እያስገረመኝ ያለው ባይዜ እና አብርሽን የሚከታተሉ ህጻናት አሉ። በሚያሳዝኑ ሁኔታ ማለት ልጆች አሉ። በጣም እነዛ ልጆች ያሳዝኑኛል። ባይሆን እንዴት ገብቶባል ነው? ያዞረኝ ነበር አለች እኮ ግፋት ታውሩ እናንተ ሰጡ ሁለቱም አይሰጡ እናንተ ሰጡ። ለማንኛውም ፍራንክ ትጠላለህ። የመጭ ፍራንክ ማለት እንደዚህ አይነት ፍራንክ የለም። የምር መንገር የምፈልገው ነገር እና አብርሽ የሚከታተሉ ህጻናት አሉ። የምር ማለት አንድ ልጅ ኢንተርቪው እያደረገ ከተማ ውስጥ ላይ እነዚህና አብርሽ ቪዲዮ እንደሚከታተል የነገረ ህጻን አለና ሙሉ ቪዲዮ ያያልና እባካችሁ ብትለቁት ቪዲዮ ላይ ትንሽ ጥንቃቄ ብታደርጉ። አሁን ለምሳሌ እዚህ ላይ በጣም ዝክርክርነት አለ። የምር ልጅቷን አሁን ያየ ህጻን ምን ብሎ ነው የሚያድገው? ሴቶች እንዴት ያድጋሉ? ልጆች ትዳርን ይሄንን ትዳር እያዩ እንዴት ያድጋሉ? አለባበሳችሁ ነው እባካችሁ የምትለቁትን ነገር ትንሽ ለማመዛዘን ሞክሩ። አትሊስት ሶሻል ሚዲያ ነው። አንደኛ ከባህል የሚባል ነገር አለ። ሰሞኑን ከሰማችሁ ቲክታክ ላይ ራሱ እነ ጃኒ የሚባሉት ሌሎች ቲክታከሮችም ጨምሮ በዚህ ዙሪያ እንደታሰሩ ይታወቃል። እና ፕሊስ ለምንለቃችሁ ነገሮች ትንሽ ጥንቃቄ ብናደርግ ይሻላል። ምክንያቱም ትውልድ ነው የሚቀረጸው። ሶሻል ሚዲያ ላይ ደግሞ አሁን በአሁኑ ሰዓት ላይ ልጆች በጣም እየበዙ ነው። የሚከታተሉ ልጆች አሉ እና የምንለቁ ነገር ላይ ትንሽ ጥንቃቄ ቢኖረው እና ማስተዋል ጨምሩበት። ለሁሉ የምታርጉት ነገር እውነትም ሆነ ውሸትም ሆነ ግን እና አብርሽ ከቻላችሁ ይሄ በጣም ወጣ ያለ ነው። የምር ለሌላ አይደለም። በቃ የምታርጉት አክሽንም ሆነ በእውነተኛው ነገርም የተመሰረተ ከሆነ ይሄንን እኔ ያልደግፈውም። በጣም በተለይ የልጅቷ አሁን ያላየ ነው ታለ እንዴ ውሸት የለም ያልታየ አካል የለም በሚያሳዝን ሁኔታ እና በጣም ያሳዝናል። የቻናል ቤተሰቦች እንግዲህ ይሄ ዛሬ ቪዲዮ ይሄን ይመስላል። ቀጣይ አሪፍ እንትን ይዘን እንመጣለን። በቀጣይ አሪፍ ነገር ይዘን እንመጣለን። ቪዲዮውን ላይክ ማድረግ አትርሱ፣ ሰብስክራይብ ማድረግ አትርሱ እና በተጨማሪ ኮሜንት ላይ በዚህ ባለባበስ ዙሪያ ላይ እስቲ ያላችሁን አስተያየት ጻፉ። ሄርሜላ ምን አይነት የምትወዱ እስቲ የአብርሽ አድናቂ ናችሁ ማለት የሄርሜላ በኩል ናችሁ የሴሩታ በኩል ናችሁ? ኮሜንት ላይ መጻፍ አትርሱ። ቪዲዮውን ሰብስክራይብ ማድረግ አትርሱ። ብዙ ሰው ጋር እንዲደርስ ላይክ ማድረግ አትርሱ። ፒስ ይመቻችሁ።